በእርግጠኝነት ሁሉም ሰው ደስተኛ ለመሆን ሲል ብዙ ነገር ያደርጋል። ይህም ሰው ደስታን አጥብቀው ከሚፈልጉ ሰዎች አንዱ ነበር። ይህ ሰው በአንድ የገጠር አካባቢ የሚኖር ሰው ነበር። እናም ቤተሰቦቹን የሚያስተዳድርበት አንዲት አህያ ነበረችው። ይቺ አህያ ግን የዕለት ምግባቸውን ከማስገኘት ባለፈ ብዙም ትርፍ አልነበራትም። ስለዚህ ይህ ሰው በዚህ ምክንያት በጣም ሲያማር ይስተዋላል። ባለቤቱ አቁም ብትለውም ሌት ተቀን ማማረር ሆነ ስራው። ከዕለታት አንድ ቀን ይህ አህያ ሳር ወዳለበት እያመራ ሰውየው ከተወው ቦታ ይጠፋል። ሰውየውን በፈለገው ጊዜ ያጠዋል። በፍለጋ ብቻ 3 ቀን አለፈው። ይህ ሰው በሳምንቱ ቤቱ ረሃብ ይገባ ጀመር። እናም የአህያይቱን ጥቅም የዛኔ ይገባዋል። እናም በፊት በአህያ ይሸከም የነበረውን ጭነት በትከሻው መሸከም ጀመረ። እናም አህያዬ ብትኖር ኖሮ እንደዚህ አለፋም ነበር አለ። በዚህ ስቃይ ውስጥ ቤተሰቡን ማስተዳደር ከጀመረ ከወር በኋላ አንድ ዛፍ ተደግፎ የቆመ አህያ ያያል። እናም ተደናግጦ ሲጠጋው የራሱ አህያ ሆኖ ያገኘዋል። እናም በደስታ ጮቤ ረገጠ። ሰው ይመስልም አህያውን አቅፎ ይቅርታ አለው። እና ከዚህ ታሪክ የምንረዳው ሁሉም ሰው ስለ ደስታ ያወራል። እንዴት ደስታን አገኘዋለሁ፣ እንዴት አቆየዋለሁ ብሎ ይጨነቃል። ነገር ግን ደስታ የሚፈለግ ነገር አለመሆኑን ማናቸውም አያስተውሉትም። ደስታ በእኛ ውስጥ የሚገነባና የሚያድግ ነው። አእምሯችን ቀናችን ጥሩ ይሁን መጥፎ፣ ከባድ ይሁን ቀላል ቀድሞ ይወስናል። በተጨማሪም የሚገጥመን ፈተና ይፈትነናል ወይስ ያሳድገናል? ይህንን የሚወስነው አእምሯችን ነው። ይህንን ስል ግን ደስታንና እርካታን መለየት ይኖርብናል። እርካታ እየቀዘቀዘ የሚመጣ ነገር ነው። ደስታ ግን አብሮን ይቆያል። ሁሌም እንደሚባለው ደስታ የፈለገውን ሁሉ ማግኘት አይደለም፣ ነገር ግን ባለን ነገር ማመስገን ነው። ሳይንስ ራሱ እንደሚለው 10% ደስታ ብቻ ነው በዙሪያችን ካሉ ሰዎች የምናገኘው። የቀረው የኛ አስተሳሰብ ነው። አእምሯችን መጥፎ ነገር የሚያስብ ከሆነ ህይወት ትከብደናለች። በጎ ካሰብን ግን ትምህርት ወስደን እናልፈዋለን። አእምሯችን በአይናችን ላይ በምናደርገው መነጽር ይመሰላል። መስተዋቱ የቆሸሸ ከሆነ ማለትም በንጽጽር በፍርሃት የተከበበ ከሆነ ሁሉም ቦታ የምናየው ጨለማ ነው። ነገር ግን መስተዋቱ ንጹህ ከሆነ ተስፋ የሚታየን ከሆነ በጎ ሀሳብ ካለን ኢቨን ተራ የሚባሉ ቀናቶች እንኳን ያበራሉ። ቀና አመለካከት ስንል ደግሞ እንከን የሌለው እያለን አይደለም። ነገር ግን ልክ ባልሆነ ሁኔታ ውስጥ ጥቅሙን ስንመለከትና ችግር ሲገጥመን መፍትሄ ስንፈልግ ነው። ይህን ሁሉ ከተነጋገርን ቀና አመለካከትን እንዴት ነው ማዳብረው? አንደኛ ጠዋታችንን ብናስተካክለው፣ ማለትም ጠዋት ከእንቅልፋችን እንደነቃን ጸሎት ብናደርግ፣ ላለን ነገር ብናመሰግን፣ ማለትም ብሌሲንጋችንን ካውንት ብናረግ አችንን በሙሉ ያለንን መልካም ነገር በማሰብ እናሳልፋለን። ነገር ግን ጠዋታችንን በማማረር የምንጀምር ከሆነ ቀናችንም እንዲሁ ተመሳሳይ ነው የሚሆነው ማለት ነው። ሌላው ደግሞ ለምን እኔ ከማለት ከዚህ ምንድን ነው የምማረው ብለን ራሳችንን መጠየቅ። አንድ ነገር ከተፈጠረ በኋላ እንዴት ለምን ሆነ እንደዚህ እንዴት ይሆናል ምናምን ብለን ራሳችንን ከምናስጨንቅ ከዚህ ምንድን ነው መማር ያለብኝ ብለን ማሰብ፣ ወይንም ደግሞ እንዴት ነው ማስተካከል ወደሚለው ወደ መፍትሄ መፍጠን አስፈላጊ ነው። ሌላው ደግሞ ሁሉም ሰው ኢነርጂ ያለው ሰው ይህንን ኢነርጂ ለትክክለኛው ነገር ማዋል፣ ፖዚቲቭ ለሆነ ነገር ማዋል፣ ራስን ዴቨሎፕ የሚያደርግ ነገር ላይ ከራሳችን ጋር ለራሳችን አስፈላጊ ነገሮችን የምናደርግበት ነገር ላይ እኛን ግሮ አፕ የሚያደርግ ነገር ላይ ዌስት ማድረግ ኢነርጂያችን፣ ኔጌቲቭ ነገሮች ላይ አለማባከን፣ ያለንን ኃይል በሚገባ ለተገቢው ነገር መጠቀም አስፈላጊ ነው።
ሁሌም ቢሆን በየቀኑ ራሳችሁን አንድ ስቴፕ ከፍ አድርጉ፣ አሳድጉ። ለምሳሌ አእምሯችሁን ሊሆን ይችላል፣ ፊዚካል ሄልዛችሁን ሊሆን ይችላል። ኤቭሪቲንግ በየቀኑ ራሳችሁን በትንሽ በትንሽ አሳድጉ። ይሄ ለምን ይጠቅማችኋል? ራሳችሁን እንድታከብሩ፣ ለራሳችሁ ጥሩ ቦታ እንዲኖራችሁ ይጠቅማችኋል። ለራሱ ጥሩ ቦታ ያለው ሰው ደግሞ ሌላውንም ሰው በዛው ልክ ነው የሚያከብረው ማለት ነው። እና ትልቁ ነገር ምንድን ነው? እኔ በጣም ማምንበትን አንድ ነገር ልንገራችሁ። ደስታ መዳረሻ ነው ብዬ አላስብም። ነገር ግን የዕለት ተዕለት ልምምድ ውጤት ነው ብዬ ነው የማስበው። መዳረሻችን አይደለም፣ በየቀኑ የምናደርገው ልምምድ ነው ደስታ። ስለዚህ ዛሬውን ርዕሳችንን ስናጠቃልል ስለምንድን ነው ያወራነው? ስለ ደስታ ነው። ደስታ ምንድን ነው? መዳረሻ አይደለም አይደለ? ደስታ የየዕለት ተዕለት ልምምዳችን ነው። ስለዚህ ደስተኛ ለመሆን ደግሞ ምን ማድረግ አለብን? አንደኛ አመስጋኝ መሆን፣ ባለን ነገር ሁሌም ቢሆን አመስጋኝ መሆን። ሁለተኛ ደግሞ ራሳችንን በየቀኑ ማሳደግ። እነዚህና የተለያዩ አይዲያዎችን ራይዝ አድርጌያለሁ። ሌላ ደግሞ ከስቶሪው እንደምንረዳው ኤግዛክትሊ ምንድነው የሚያወራው ስቶሪው? በቃ አመስጋኝ መሆን ባለን ነገር እኛ ስናመሰግን የተሻለ ነገር ደግሞ ይመጣል። ያለን ነገር ቦታ መስጠት፣ ማመስገን፣ ደስተኛ መሆን ባለን ነገር። እንደዛ እያረጋችሁ ከሰው ጋር ራሳችሁን እያነጻጸራችሁ ደስታችሁን ማጣት አስፈላጊ አይደለም። ሰው ያለው ነገር የራሱ ነው። ሰው እንደ ቤቱ እንጂ አይኖርም እንደ ጎረቤቱ ይባላል አይደለ? ስለዚህ እንደ ቤቱ ነው ሁሉም ሰው የሚኖረው። ዛሬ የሌለ ነገር ደግሞ ነገ ይመጣል። ይሄ ደግሞ ነገ እንዲመጣ ዛሬ ባለን ነገር አመስጋኝ መሆን አለብን። ፈጣሪም ቢሆን የሰጠውን ነገር በአግባቡ ስንይዝ ነው አይደለ የሚጨምርልን። ስለዚህ መጽሐፉ ራሱ ምንድነው የሚለው? ላለው ይጨመራል አይደለም የሚባለው። ይሄ ነገር እውነት ነው። ባላችሁ ነገር ትንሽም ብትሆን በቃ እንደተሰጠው ሰው ደስተኛ ስትሆኑ እግዚአብሔርም ደግሞ የበለጠ ነገር ያደርግላችኋል። አመስጋኝ ሁኑ። በተለይ ደግሞ በዚህ ዘመን ሰው በጣም ነው ራሱን ከሌላ ሰው ጋር የሚያነጻጽረው። የላይፉን ስታይል ሊሆን ይችላል፣ ያለበትን ደረጃ፣ ያለበትን ሌቭል ሊሆን ይችላል፣ የትምህርት ደረጃ፣ በቃ እያንዳንዷን ነገር ከንብረት አንጻር ራሱን ከሌላ ሰው ጋር ኮምፔር እያደረገ ወይኔ እንዲህ ባረግ እኮ እንዲሆን ነበር፣ እንዲሆን ነበር እያለ ራሱን ወደማይሆን ኔጌቲቭ ሀሳቦችን ብቻ በማሰብ ኢነርጂውን ሉዝ ያደርጋል፣ ኢነርጂውን ዌስት ያደርጋል። ከዛ ሁሉ ግን አንድ ስቴፕ ዛሬ ምን አድርጌ ነው እኔ የምመኘውን አይነት ሰው የምሆነው ብለን ማሰብ አለብን። በእርግጠኝነት እንደዚህ ብለን ማሰብ በጀመርን ቅጽበት ለውጥ እየተፈጠረ ይመጣል በህይወታችን። እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። ሌላ ቀን በሌላ ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ቸር ሰንብቱ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናም የኔትራንስ ዩቲዩብ ቻናል ቤተሰብ ይሁኑ ብላችኋለሁ። መልካም ጊዜ። ቻው።